ሰላም ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም ነው ያለው? ደህና እግዚአብሔር ይመስገን። ስራ እንዴት ነው? ቆይታ ሁሉ አማን? በያላችሁበት ሰላማችሁ ይብዛ። በነገራችን ላይ እንደውም ሶሻል ሚዲያ ላይ ሲዘዋወር ዛሬ ያየሁት ቪዲዮ በጣም ያሳዝናል። እውነት ለመናገር ወላጆች እንደው ምን አይነት እርግማን ቢኖርባቸው እንደሆነ አላውቅም። ሰው ጥሮ ግሮ መከራውን በልቶ እንደዚህ ዋጋ ከፍሎ እዚህ ደረጃ ደርሶ እንደዚህ እየተማረልኝ ነው እየተማረችልኝ ነው ብሎ በእንደዚህ አይነት ነገር ማየት በጣም ያሳፍራል፣ በጣም ያሳፍራል። እና አሁን እንግዲህ እንደምትመለከቷቸው ትምህርት ቤት ውስጥ ነው እንደዚህ የሚሆኑት። ትምህርት ቤት ውስጥ ለዛውም ሰው ባለበት ተማሪዎቹ በጣም ይጮሃሉ። ውስጥ እነኚህ እንግዲህ አንድ ክላስ ባዶ ክላስ ነው፣ ይሄን ቆልፈው ነው። ውጭ ላይ ደግሞ ተማሪዎቹ በጣም ይሮሮጣሉ፣ ይጮሃሉ። በጣም በሚያሳዝን ሁኔታ እንዲሁ ምን አይነት ድፍረት እንዳላቸው ስንት ተማሪ ባለበት ግቢ ውስጥ መምህራን ባለበት ግቢ ውስጥ ምን አይነት ድፍረትን ቢላበሱ እንደሆነ አላውቅም። ይህ እንደምትመለከቷቸው እንግዲህ እርስ በራሳቸው ይዳራሉ ባዶ ክፍል ውስጥ ቆልፈው። በጣም ያሳፍራል። በጣም እኔ እኮ ደግሞ እንደዚህ አይነት የወረደ ነገር ከማድረጋቸው በላይ ቪዲዮ መቅረጻቸው ምን ይባላል? ሌላ ሰው ነው ብዬ ነበር። ካሜራማን ሌላ አይመስለኝም፣ ራሳቸው የቀረጹት ይመስለኛል። እንግዲህ ወይ እሱ ለማስፈራሪያነት የተቀረጸ ይሆን ምን አውቃለሁ። ግን በጣም ያሳዝናል። ሰው ጥሮ ግሮ መከራውን በልቶ እንደዚህ አይነት ነገር ማፍራቱ በጣም ያሳፍራል። እውነት ለመናገር አሁን እቺ ላይ ተገዳ ነው እንዳይባል የግድ የተገደደች አትመስልም። አንዳንድ ቦታ ላይ ራሷ ናት እንደዚህ የምትቅሏለው። እንዲሁም ምን አይነት ጊዜ ውስጥ እንደደረሰን እንደ ውሻ እኮ ነው። ምን ያለ እንደ ሰው ቢያደርጋቸው ፈጣሪ ሆይ። ሰው እንዴት እንደዚህ ይሆናል? እሺ የሚማሩት የሚገርመኝ መጽሐፉ ተቀየረ እንዴ? መጽሐፉ ተቀየረ እንዴ? ቆይ እንደዚህ የሚያደርግ ማለት የትምህርት መጽሐፉ ተቀይሮ ነው እንደዚህ የሚል አሁን በጣም እየተስፋፋ ነው በነገራችን ላይ። እና እንግዲህ አሁን ይሄ ልጅ ለብቻው ከሆነ ይሄን ነገር የቀረጸው ማስፈራሪያ ነው። ነገ ደግሞ ራሷን አጠፋች ይባላል። ወላጆች እሷን ለማሳደግ ዋጋ ከከፈሉት በላይ ደግሞ አሁን እንደገና እንደዚህ አይነት ነገር ደግሞ ማየት ደግሞ በጣም ያሳፍራል፣ በጣም ያሳፍራል። ተመልካቱ እንግዲህ ትምህርት ቤት ውስጥ በዚህ አይነት መንገድ ልክ እንደ ውሻ አባቴ ምን ይላል? ሴት ልጅና ሴት ውሻ ያለው አልታደለም ይላልና ያኔ እንደዛ ሲል እናድድ ነበር። እውነት ለመናገር ሴት ልጅና ሴት ውሻ አንድ ናቸው፣ እንዴት የሴት ልጅ ከውሻ ጋር ያነጻጽራል ብዬ በጣም ነበር የምናደደው። ግን አልተሳሳተም። እውነት ለመናገር ያኔ እሱ እንደዛ ያለው ውሻ ነበረች፣ አንድ ሴት ውሻና በጣም ታስቸግር ነበረ። ልክ ቋቅሜ ላይ ያው የመኸር ሰዓት ነው ክፍለ ሀገር ላይ እና የአዝመራ ሰዓት ላይ ልክ እንደዚች ስራ ታነሳለች ማለት ነው። ለቃሉ ግን ይቅርታ። እና በጣም ከየት መጡን የማይባሉ ውሾች ናቸው። የሀገር ውሻ ነበር የሚመጣው እና እንዳለ ጎረቤት ሁሉ ታማረር ነበረ። ዝም ብላ እየዞረች አዝመራው እንዳለ ብልሽት ነበር የምታደርገው። እና አንዳንድ ሴት ልጆች ደግሞ እንደዚህ ሲያዩ እኔ እንደ ከሌ ውሻና የኔ ውሻና የከሌ ልጅ እንዴ ናቸው አይል ነበረ። እና እኔ እናደድ ነበር እውነት ለመናገር። ግን እንደው ይሄ ታይቶት ነው መሰለኝ ያኔ እንኳን እንደዚህ የሚጨማለቅ ልጅ የለም ነበረ። እንደዚህ አይነት ነገር የሚያደርግ አልነበረም በዛ ሰዓት ላይ። እዛውም እንደዛ በሚባልበት ጊዜ ወንድ ልጅ ከሴት ጋር እንደ ጎን ለጎን ተቃቅፈው ሲሄዱ እንኳን የሚሰጣቸው ስም ነበረ። አሁን ጭራሽ ተመልከቱ እንግዲህ ጉዲዩ ጭራሽ አፈረጣት። እግዚኦ እግዚኦ እግዚኦ። እውነት ለመናገር እንደዚህ አይነት ልጅ ፈጣሪ ከሚሰጥ መሀን ማድረግ ማለት መሀን ይሻላል። እንደዚህ አይነት ልጆች ወልደው በእንደዚህ አይነት ሁኔታ ከሚገኝ ያልወለደ በስንት ጣዕሙ። መቼም ይሄንን አይተው
ለምን ልጅ አልሰጠኝም ብለው ፈጣሪን አያማርሩም መሃሞች። እውነት ለመናገር እግዚአብሔር በስራው አይሳሳትም። ለምን ልጅ አልሰጠኝ ብሎ የሚማጸን ሰው አይኖርም። እንደዚህ አይነት ትውልድ የመከነ በጣም ያሳፍራል። በጣም ደግሞ ከመቅረጻቸው በላይ መልቀቃቸው ሳሳልፈው እንደዚህ አይነት ነገር። አሁን እቺ ልጅ ነገር ራሷን ስታይ ራሷን እንደምታጠፋ አልጠራጠርም። ወይ ለቤተሰብ አልጠቀመች ወይ ለራሷ አልሆነች። እንደገና ቤተሰብ አሁን እንደዚህ አይነት ጋጥ ወጥ በወለደ መከራደች ብሎ ደግሞ ስትሞት እንደገና እኮ ሀዘን ላይ ይቀመጣሉ። በጣም ነው የሚያሳፍረው። እና በዚሁ አጋጣሚ ሴቶች ተጠንቀቁ። ፍቅረኛ ሲኖራቸውም እንደው ባህላችንና ማንነታችን ያማከለ ነገርን አትርሱ። እንደዚህ አይነት ጋጥ ወጥ ነገርን በተለይ ሴት ልጆች ተጠንቀቁ። እኔ ምን እንደምል አላውቅም። እውነት የሰፈረብን መንፈስ ምን አይነት እንደሆነ አላውቅም። በጣም ያሳፍራል። በጣም የሚያሳፍረው ምን አይነት ጊዜ እንደደረስን ተመልከቱ።